አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች ኢንሻአላህ ዛሬ ከባለፈው ካቆምንበት ጀምረን እናቀራለን እናነባለን ማለት ነው። ስለ አቡበክር ሰዲቅ የጀመርኩት ንባብ ነበር። ኢንሻአላህ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ኢንሻአላህ ካቆምኩበት ነው የምቀጥለው። እናታቸው ኡሙ አል ኸይር ይባላሉ። ቢንት ሰሂር ይባላሉ። በኢብን አቢ አርቃም ወይም ዳሩል አርቃም ውስጥ እስልምናን ከተቀበሉ የመጀመሪያዎቹ ሱሐቦች ተርታ ይመደባሉ። አባታቸው አቡ ቁሐፍ ግን ኢስላምን የተቀበሉበት ዘገይተው ነበረ። እስልምና የተቀበሉት ወይም የሰለሙት በእድሜያቸው መጨረሻ መካ በድል በተከፈተች ጊዜ ነው። የአቡበክር ረዲየላሁ ዐንሁ አባት ከዚህ ዓለም በሞት የተለዩት አሰዲቅ ባረፈ በ6ኛው ወር ነበረ። ሲሞቱም የ96 ዓመት አዛውንት ነበሩ። የአሰዲቅ የዘር ግንድ አቡበክር የበኒ ተይም ጎሳ አባል ሲሆኑ በኒ ተይም ደግሞ ከቁረይሽ ጎሳ ውስጥ ዋነኛው ነው። ከነብዩ ሰለላሁ ዐለይሂ ወሰለም ጋር በስድስተኛ አያታቸው በሞር ቢን ከአብ አማካኝነትም ይዛመዳሉ። ከጎሳዎቻቸው ቢን ተይሚሞች ለማስፈጸም አስቸጋሪ የነበረውን አልመግሪም እና አልዲያት ወይም መቋጫ እና የደም ካሳ የተባለውን ማህበራዊ ክንዋኔ ያስፈጽሙ ነበረ። ሰኢድ አቡበክር ረዲየላሁ ዐንሁ እስልምናን በፊት ከላይ የተጠቀሱትን ጉዳይ ከሚያስፈጽሙ 10 ሰዎች ውስጥ ዋነኛው ነበሩ። ውልደት ይላል። አቡበክር አሰዲቅ ረዲየላሁ ዐንሁ የተወለዱት ከአመል ፊል የዝሆን ዓመት 2 ዓመት ከ3 ወር በኋላ ነበረ። ከረሱል ሰለላሁ ዐለይሂ ወሰለም በ2 ዓመት ያንሳሉ። ነብዩ ሰለላሁ ዐለይሂ ወሰለም ለነብይነት ማዕረግ ሲበቁ አቡበክር ሰዲቅ ረዲየላሁ ዐንሁ የ38 ዓመት ወጣት ነበረ። አንድ ወሳኝ የሆነ ነገር ልጠቁማችሁ። የአቡበክር ሰዲቅ ረዲየላሁ ዐንሁ የታላቅነት ሰብአዊና በዋናነት የሚጀምረው በ38 ዓመታቸው መሆኑ ግልጽ ነው። ከዚህ ሁኔታ አንድ ቁም ነገር መቅሰም እንችላለን። ይኸውም በተለይ ወጣቶች ወደ ጉልምስነት እድሜ ተጠግቻለሁ ብለው ጊዜዬ አልፏል በሚል በኺል ቁርአንና የሸሪዓ ትምህርትን ከመማር ተስፋ መቁረጥ እንደማይኖርባቸው ነው። የአቡበክር ረዲየላሁ ዐንሁ ታላቅነት ወይም ሀ ብሎ የጀመረው በዚህ እድሜ ክልል ገደማ መሆኑን ልብ ማለት ይሻላል። ነብዩ ሰለላሁ ዐለይሂ ወሰለም መካ ውስጥ ለ13 ዓመት የዳዕዋ ቆይታ ካደረጉ በኋላ የአላህ ፈቃድ ሆነ ወደ መዲና ለመሰደድ ሲወጡ አቡበክር ሰዲቅ ረዲየላሁ ዐንሁ ተከትለዋቸው ተሰደዋል። ያኔ ነብዩ ሰለላሁ ዐለይሂ ወሰለም የ53 ሰይድ አቡበክር ደግሞ የ51 ዓመት እድሜ ባለጸጋ ነበሩ። እስኪ አንዴ ቤት ላይ ነው ያቆምኩት ነበር። ሰኢድ አቡበክር ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም በመተካት አመራርን ሲቀበሉ ወይም የኻሊፋ ሲሆኑ የ31 ዓመት ሰው ነበሩ። ከ2 ዓመት በላይ ሙስሊሞችን በመሪነት ኻሊፋ ሆነው ቆይተዋል። ከዚህ ዓለም በሞት ሲለዩ ልክ እንደ አሽረፈል ኸልቅ ሁሉ የ63 ዓመት አዛውንት ነበሩ። ህይወታቸው ያለፈችው ልክ እንደ ረሱል ሰለላሁ ዐለይሂ ወሰለም ሁሉ ሰኞ እለት ነበረ። ነገር ግን አጋጣሚ ነው ልንል ብንችልም ነብዩ ሰለላሁ ዐለይሂ ወሰለም እግር በእግር ስንዝር በስንዝር ሲከታተሉ በመኖራቸው ሞታቸውም ሆነና
እድሜያቸውም ከረሱል ሰለላሁ ዐለይሂ ወሰለም እኩል እንዲሆነ በማድረግ ቸሩ አምላካችን አላህ ሱብሓነሁ ወተዓላ ጸጋውን አጎናጽፏቸዋል። ረዲየላሁ አንሁ ሚስቶቻቸውና ልጆቻቸው አሰዲቅ በጃሂልያው ዘመን ከእስላም በፊት 2 ሚስቶችን በየተራ ያገቡ ሲሆን ከሰለሙ በኋላም እንዲሁ 2 ሚስቶችን በየተራ አግብተዋል። በዘመነ ጃሂልያ ያገቧት የመጀመሪያ ሚስታቸው ቁተይላ ቢንት አብደላ ኡዛ ትባላለች። እስልምናን ተቀበላለች አልተቀበለችም በሚል ጉዳይ ላይ የታሪክ ምሁራን ተወዛግበዋል። በክህደት ላይ በመጽናቷ ፈተዋታል የሚል ዘገባም አለ። ይህም ሆኖ በትዳር ህይወታቸው ወቅት ከአብደላህ ቢን አቡበክር የሚባል ልጅ ወልዳላቸዋለች። አብደላህ የሰኢድ አቡበክር ረዲየላሁ አንሁ የበኩር ልጅ መሆናቸው ነው። ረሱል ሰለላሁ ዐለይሂ ወሰለም እና አቡበክር ረዲየላሁ አንሁ ወደ መዲና ሲሰደዱ ስውር የተባለው ዋሻ ውስጥ ተሸሽገው በነበሩበት ወቅት የቁረይሾችን እንቅስቃሴ እየሰለሉ ዋሻው ድረስ በመሄድ ወሬ ያቀብሏቸው የነበሩት እነኚህ የበኩር ልጆች አብደላህ ነበሩ። አብደላህ የሰለሙት በመጀመሪያው የዳዕዋ ወይም ተልእኮ ወቅት ነበረ። አብደላህ ብዙ ዘመቻዎችን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር በመሆን ተዋግተዋል። ከዚህ ዓለም በሞት የተለዩት አባታቸው ኻሊፍ በነበሩበት ወቅት ነበረ። የተቀበሩት አቡበክር አስሰዲቅ ረዲየላሁ አንሁ በተገኙበት ነው። የኻሊፋው ልጅ በሞቱበት ወቅት በእጃቸው የነበረው ሀብት ንብረት 6 ድርሃም ብቻ ነበረ። አስሰዲቅ ረዲየላሁ አንሁ በጃሂልያው ዘመን ያገቧት ሁለተኛ ሚስት ደግሞ ኡሙር ማን ትባላለች። እስልምናን የተቀበለችው ቀድማ ነበረ። ወደ መዲና በመሰደድ ለነብዩ ሰለላሁ ዐለይሂ ወሰለም ቃል ኪዳን ሙባይዓ ገብታለች። አላህን ሱብሓነሁ ወተዓላን በጽኑ የምትታዘዝ ባልተቤት ነበረች ይላል። ማሻአላህ። እስቲ ቆይ ካልበዛ እንጨምራለን። እንየውና ደቂቃውን ትንሽ እንጨምርበት። እሺ እሙ ረምን ለሰይድ አቡበክር ረዲየላሁ አንሁ 2 ልጆችን አፍርታላቸዋለች። የመጀመሪያ አብዱራህማን ሲሆን ሁለተኛው ደግሞ የምእምናን እናት የሆነችው እሜቴ ነው እንጂ አረብ እሜቴ አይሻ ረዲየላሁ አንሁ። አብዱራህማን እስልምናን የተቀበለበት በጣም ዘግይቶ ነበረ። እንዲያውም በበድርና እሁድ ዘመቻዎችን ከሙሽሪኮች ከከሃዲያን ጋር ወግነው ከአባታቸው አቡበክር አስሰዲቅ ጋር ረዲየላሁ አንሁ በተቃራኒ ተሰልፈው ሙስሊሞችን ተዋግተዋል። እስልምናን ከተቀበሉት በእስልምና ውስጥ መኖር ከጀመሩ በኋላ ከታላቅ ሶሃባ የጦር ጄኔራል ኻሊድ ቢን አልወሊድ ረዲየላሁ አንሁ ጋር በመሰለፍ ሻምንና ኢራቅን ባቀናው የአል የማማ ዘመቻ ላይ በግንባር ቀደምትነት ተሰልፈዋል። ሰኢድ አቡበክር ሰዲቅ ረዲየላሁ አንሁ እስልምናን ከተቀበለ በኋላ ያገቧትና 3ኛ ሚስታቸው ደግሞ አስማ ቢንት ኡመይሳ ትባላለች። ሙሐመድ ቢን አቡበክር የሚል ወንድ ልጅ ወልዳላቸዋለች። አስማአ በረከት ሷሃቦቻቸውን በተራ አግብተው እንደነበሩ ይናገራል። ከነዚህም አንዱ ጃፈር ኢብኑ አቡ ጧሊብ ናቸው። ከጃፈር 3 ልጆችን ወልደዋል።
አሰዲቅን ረዲየላሁ አንሁ ያገቧት ጃፈር ቢን አቡ ጧሊብ ረዲየላሁ አንሁ ከተሰዉ በኋላ ነበረ። ሙሐመድ ቢን አቡበክር የወለዱትም ከዚህ በኋላ ነው። ሰኢድ አቡበክር ረዲየላሁ አንሁ ከሞት በኋላ አስከሬናቸውን እንዲታጠብ የተናዘዟት ለዚሃቸው ባልተቤታቸው ነበረ፣ ለሷ ማለት ነው። በእስልምና ታሪክ ለመጀመሪያ ጊዜ የባሏን አስከሬን ያጠባት ሴት አስማአ ቢንት ኡመይሳ ናቸው። በቃ እዚህ ጋር እናቆመውና ኢንሻአላህ በጣም ይበዛል አያልቅም። ያው እንግዲህ ሰብስክራይብ ላይክ ማድረጋችሁ እንዳትረሱ ማለት ነው። ኢንሻአላህ በጣም ብዙ ነው ታሪኩ። ቀስ ቀስ እያልን ነው የምናነበው። ሰው እናዳምጠው ይጠቅመናል ማለት ነው ኢንሻአላህ።